ሰላም እንደምን አላችሁ ውድ የአዲስ ቲቪ ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ አዲስ ቲቪ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና እንዲሁም ደግሞ የእንግሊዝኛ ትምህርቶችን የምታገኙበት ቻናል ነው ማለት ነው። በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት ሆናችሁ መጻፍ ማንበብ የምትፈልጉ ተማሪዎች ለእናንተ የተዘጋጀ ቻናል ነው ማለት ነው። ስለዚህ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ዛሬን ደግሞ እንደተለመደው እናንተን ይጠቅማል ብዬ ያሰብኳቸውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በዛሬው የምንመለከታቸው ጥምድ ሆኖ የሚመጡ ፊደላቶች አሉ ማለት ነው ከአማርኛ ወደ እንግሊዝኛ ስንቀይር። ስለዚህ እነሱን ብቻ ነው የምንመለከታቸው። እናንተ በእንግሊዝኛ ወይም የእንግሊዝኛን ፊደል ተጠቅማችሁ በአማርኛ ለመጻፍ ስትፈልጉ የሚያስቸግሯቸው ፊደላቶችን ብቻ ነው ይዤላችሁ የመጣሁት። እነሱን እያንዳንዱን እንመለከታለን ማለት ነው። ከመጀመሪያው ጀምረን ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ እንድትከታተሉኝ አበረታታችኋለሁ። ወደ ቪዲዮ እንግዲህ ውድ የአዲስ ቲቪ ቤተሰቦች እዚህ ጋር እንደምትመለከቱት እነኚህ ፊደላቶች ለምሳሌ ሸ፣ ቸ፣ ኘ ምናምን የሚባሉ ፊደላቶች ወደ እንግሊዝኛ ስንቀይራቸው ሶስት እየሆኑ ነው የሚመጡት። ብቻቸው ከመጡ ለምሳሌ ዋናዋ ተነባቢ ፊደል ከሆነች ሁለት ነው የምትሆነው፣ ስድስተኛ ላይ ያሉት ማለት ነው። ሌሎቹ ግን ከነ አናባቢያቸው ጋር ሲመጡ ወደ ተለያየ ድምጽ ስንቀይራቸው ሶስት ሆነው ነው የሚመጡት ማለት ነው። ስለዚህ እናንተ ስትጽፉ በቀላሉ ሳትቸገሩ እንድትጽፉ የሚያደርግ ነው ማለት ነው ቤተሰቦች። የመጀመሪያዊቷ ፊደል ሼ ፊደል ናት። ስለዚህ ሼ ፊደል ለመጻፍ ስትፈልጉ ለምሳሌ ሼ ብላችሁ ጀምራችሁ የሆነ የሰው ስም ሊሆን ይችላል መጻፍ የፈለጋችሁ እናንተ ወይም ማስተላለፍ የፈለጋችሁት መልእክት ሊሆን ይችላል። በዛ ውስጥ ሼ ፊደል ስትጠቀሙ ወይም ሼ የሚለውን ድምጽ ለመጻፍ ስትፈልጉ የምትጠቀሙ ሶስት ፊደል ነው ማለት ነው ቤተሰቦቻችን። ለምሳሌ ኤስ ኤች ኢ አያችሁ፣ ኤስ ኤች ኢ ሼ ፊደል ብቻ ለመጻፍ ማለት ነው። አያችሁ፣ በአማርኛ አንድ ፊደል ብቻ ነው የምንጽፈው። ለምሳሌ ሸለመ ብለን ለመጻፍ በአማርኛ ከሆነ አንድ ፊደል ብቻ ሼ እንጠቀማለን። በእንግሊዝኛ ከሆነ ግን ሶስት ፊደል ማለትም የእንግሊዝኛ ፊደል ተጠቅመን መጻፍን ስንፈልግ ሶስት ፊደል ነው የምንጠቀመው ማለት ነው። ስለዚህ ኤስ ኤች ኢ ሼ። ልክ ተመሳሳይ ሼ ቤተሰብ እስከ መጨረሻ እንደዛው ነው የምንጠቀማቸው ከስድስተኛዋ በስተቀር ማለት ነው። ሼ የመጀመሪያ ኤስ ኤች ኢ ብለን ነው የምንጽፈው። ሹ የሚለውን ድምፅ ለምሳሌ ሹመት፣ ሹል ምናምን ብላችሁ ለመጻፍ ብትፈልጉ ኤስ ኤች ዩ ነው የምጽፉት። ታያችሁ፣ ኤስ ኤች ዩ ሹ ለማለት ኤስ ኤች ዩ። በጣም አሪፍ። ከዛ ሺ ለማለት ደግሞ ኤስ ኤች አይ ሺ፣ ኤስ ኤች አይ ሺ። ለምሳሌ 1000 ብላችሁ ለመጻፍ ብትፈልጉ አንድ ካላችሁ በኋላ ሺ ስትሉ ሶስተኛዋ ሺ ስለምትጠቀሙ ኤስ ኤች አይ ነው የምጽፉት ማለት ነው ሺ ስትሉ። ከዛ ሻ ስትሉ ደግሞ አራተኛ ላይ ሻ ለማለት ብትፈልጉ ኤስ ኤች ኤ ኤስ ኤች ኤ ሻ። አያችሁ፣ ሻ አራተኛዋ ከሆነች አ የሚል ድምፅ መጨረሻ ላይ ስለሚመጣ ሻ ወይም አ የሚል ድምፅ ደግሞ ማን ነው ማለት ነው? ኤ የመጀመሪያዋ ፊደል አ ብለን የምናነብበት ጊዜ ስላለ አ ፊደል ነው የምትጠቀሙት ማለት ነው። ስለዚህ ኤስ ኤች አ ወይም ኤስ ኤች ኤ ሻ ለማለት ማለት ነው። ከዛ ሼ ለማለት እችኛዋ ተመሳሳይ ናት። ከአንደኛይቷ ጋር ይመሳሰላሉ። ሼ። ከዛ ሺ ስትሉ ደግሞ ዋናው አናባቢዋ ስለሆነች እንዴት ነው የምታደርጉት? እስና ኤች ብቻ ነው የምትጠቀሙት ማለት ነው። በጣም አሪፍ አያችሁ። ስለዚህ ዋናዋ ተነባቢ ከሼ ቤት ስድስተኛይቷ ናት። ከዛ እሷ ላይ አናባቢዎቹን አ ፊደል፣ ኦ ፊደል፣ ዩ ፊደል እየጨመራችሁ ድምጾቹን ትቀይራላችሁ ማለት ነው ቤተሰቦች። ስለዚህ ሽ ስትሉ ስድስተኛዋ እስና ኤች ብቻ መጠቀም ትችላላችሁ ማለት ነው። ለምሳሌ ካሽ ብላችሁ መጻፍ ብትፈልጉ ካ ከጻፋችሁ በኋላ ሶስተኛ አይደለም የምጽፉት፣ ስድስተኛይቷን ሺ እስና ኤች ነው የምጽፉት ማለት ነው። ለምሳሌ ካሽ የሚለው ጽፊ ላሳያችሁ ከታች በኩል ሲ ኤ ኤስ ኤች። አያችሁ፣ ካሽ ብላችሁ ለመጻፍ ብትፈልጉ እንደዚህ ነው። ሶስተኛይቷ እንደዚህ ጨምራችሁ ከጻፋችሁ ትክክል አይደለም ማለት ነው። ስለዚህ ካሽ ለማለት ስድስተኛዋ ነው የምትጠቀሙት።
እንደዛ የምትጽፉት ሌሎችም ነገሮች አሉ በጣም ብዙ። ስለዚህ ኤስ እና ኤች ብቻ ነው የምትጠቀሙት ማለት ነው። በጣም አሪፍ። ከዛ ሾ ለማለት ስትፈልጉ ደግሞ መጨረሻ ላይ ኦ ፊደል ነው የምትጠቀሙት። ኤስ ኤች ኦ ኤስ ኤች ኦ። በጣም አሪፍ። እችኛዋ የሼ ቤተሰብ ናት ማለት ነው። አሁንም ቀጣይ ደግሞ ጥምድ ሆኖ የሚመጡ ፊደላቶች አሉ። እነሱን ነው ማሳያችሁ ማለት ነው። ከአማርኛ ፊደላቶች ውስጥ ሼ ፊደል አይተናል። አሁን ደግሞ ወደ ቼ ቤተሰብ እንሄዳለን። እቺ አሁን ቼ ፊደል ናት። ሶ ቼ ቹ ብለን የምናነባት ማለት ነው። በአማርኛ ቼ ቹ ብለን የምናነባትን በእንግሊዝኛ ወይም ወደ እንግሊዝኛ ስንቀይር እንዴት እንደምንቀይራቸው ነው ማሳያችሁ ማለት ነው ቤተሰቦች። በጣም አሪፍ። ሶ ቼ ለማለት ስንፈልግ ሲ ኤች ኢ አያችሁ፣ ስ ኤች ኢ ቼ ለማለት። ለምሳሌ ቸርነት ብላችሁ ለመጻፍ ብትፈልጉ ኤስ ኤች ኢ ብላችሁ ነው የምትጀምሩት። አያችሁ። ስለዚህ ስ ኤች ኢ ቼ ለማለት። ከዛ ደግሞ ቹ ለማለት ለምሳሌ ቹ ከሆነ ስ ኤች ዩ። ከዛ ቺ ከሆነች ደግሞ ሶስተኛይቷ ከሆነች ኤስ ኤች አይ። አያችሁ። ማየት ያለባችሁ ነገር ምንድነው? ሶስተኛ ሲሆን የምንጠቀማት አናባቢዋ የትኛዋ ናት፣ ሁለተኛ ሲሆኑ የምንጠቀማቸው የትኛዋ ናቸው የሚለውን በደንብ ማየት አለባችሁ። ከዛ ውጭ ሌሎች ነገሮቹ በጣም ተመሳሳይ ናቸው። አብዛኞቹ ተመሳሳይ በሁሉም ቤተሰብ። ለምሳሌ በሁለተኛ መስመር የምንጠቀማቸው አናባቢዋ ዩ ፊደል ናት። በመጀመሪያ መስመር ከሆነ ኢ ፊደል ነው የምንጠቀመው ከሀ ቤት በስተቀር። ከዛ ደግሞ ሶስተኛ ላይ ከሆነ አይ ፊደል ነው የምንጠቀመው። አራተኛ ላይ ከሆነ አ ፊደል ነው የምንጠቀመው ማለት ነው፣ ወደ ቁልቁል ስትወርዱ ማለት ነው። በጣም አሪፍ። ሶ ቺ ስትሉ ሲ ኤች አይ እንላለን። ከዛ ደግሞ ቻ ስንል ደግሞ ቻ አራተኛይቷ ናት አይደለ? ስለዚህ ስ ኤች ኤ ስ ኤች ኤ። በአራተኛ መስመር የምንጠቀመው አናባቢ ኤ ነው አይደለ? ስለዚህ ቻ ለማለት ስ ኤች ኤ። ለምሳሌ ቻይና ብላችሁ ለመጻፍ ብትፈልጉ ስ ኤች ኤ ብላችሁ ነው የምትጀምሩት ማለት ነው። በጣም አሪፍ። ከዛ ደግሞ አምስተኛይቷ ከሆነች ከአንደኛይቷ ጋር ድምጿ ትመሳሰላለች። ያው በአማርኛ ስናነባቸው ወይም ስንጠቀማቸው አጠቃቀሙ ላይ ትንሽ ልዩነት አለ። የሚጠነክር የሚላላ ነገር አለ። ለምሳሌ ቼ ብለን ለማንበብ ስንፈልግ ከመጀመሪያው ቼ ፊደል ጋር ልዩነት አለ ትንሽ። እዚች ጋር ረዘም ታደርጉና ጠንከር አድርጋችሁ ነው የምታነቡት። ግን በእንግሊዝኛ እንደዚህ አይነት ድምፅ ስለሌለ ኖርማሊ ተመሳሳይ አድርጋችሁ መጠቀም ትችላላችሁ። ሲ ኤች ኢ ለሁለቱም መጠቀም ትችላላችሁ ማለት ነው። በጣም አሪፍ። ሶ ቺ ፊደል ለመጻፍ ስ ኤች ኤ። በጣም አሪፍ። ስድስተኛይቷ ደግሞ ዋናዋ ተነባቢ ናት። ቺ ፊደል ስለሆነች እንዴት ነው የምንጽፋት? ዋናዋ ተነባቢዋ ስድስተኛዋ ች ናት። ስለዚህ እሷ እንዴት ነው የምንጽፋት? ስ ኤች ብቻ። ስ ኤች። አያችሁ፣ ስ ኤች። በጣም አሪፍ። ለምሳሌ በእንግሊዝኛ የሆነ ነገር ለምሳሌ ታንክ ዩ ሶ ማች ስትሉ ምናምን ማች የሚለውን ትጽፋላችሁ አይደለ? ስለዚህ ማች ስትሉ ለምሳሌ ስትጽፉ ኤም ዩ ስ ኤች ብላችሁ ታቆማላችሁ። ማች። ስለዚህ በዚህ መልክ ነው የምትጽፉት ማለት ነው። ከዛ ደግሞ በአማርኛ እየጻፋችሁም የእንግሊዝኛ ፊደል ተጠቅማችሁ ስትጽፉ አንዳንድ ነገሮችን ያው እንደየፍላጎታችሁ ስትጠቀሙ ስድስተኛይቷን ብዙ ጊዜ ትጠቀማላችሁ። ለዛ ነው ለማሳየት የፈለግኩት ማለት ነው ቤተሰቦች። ወደ መጨረሻው አካባቢ ያለችው ደግሞ ቾ ፊደል ናት። ቾ ፊደል እች ናት። ስለዚህ ቾ ፊደል ስጽፉ ደግሞ ቾ ፊደል ለመጻፍ ስ ኤች ኦ ስ ኤች ኦ ብላችሁ ነው የምጽፉት ማለት ነው። በጣም አሪፍ። ኦኬ። ቼ ፊደል በዚህ መልክ ከተመለከትነው ደግሞ አሁንም በዚህ ፔጅ ላይ የመጨረሻዋ ኘ ቤተሰብ ናት። ኘ ኙም ብለን የምናነባት ኚ ኛ ምናምን እያለን የምናነባትን ደግሞ እናንተ ያው በእንግሊዝኛ ቋንቋ ላይ ኘ የሚል ድምፅ የለውም ሙሉ በሙሉ። ግን የእንግሊዝኛ ፊደል ተጠቅማችሁ በአማርኛ የሆነ ነገር ለመጻፍ ስትፈልጉ ስጽፉ ምናምን ያስፈልጋችኋል። ስለዚህ እንዴት መጻፍ እንዳለባችሁ ነው ማሳያችሁ ማለት ነው። ስለዚህ ኘ ብላችሁ ለመጻፍ ስትፈልጉ ጅ ኤን እ ጅ ኤን ኢ ነው የምትጠቀሙት ማለት ነው። ኘ። ከዛ ኙ ከሆነች ደግሞ እንዴት ነው የምታደርጉት? ኙ ከሆነች አናባቢዋን ትቀይሩና ኢ የነበረችን ወደ ዩ ትቀይሩና ጅ ኤን ዩ ነው የምትሉት። በጣም አሪፍ። ሶስተኛይቷ ከሆነች ደግሞ ኘ ናት። አሁንም አናባቢዋን አይ ነው የምታደርጓት። ስለዚህ ጂ ኤን አይ። በጣም አሪፍ። አራተኛዋ ከሆነች ደግሞ ኛ ኛ። ስለዚህ ኛ ብላችሁ ለመጻፍ ስትፈልጉ ጅ ኤን ኤ
በጣም አሪፍ። የመጀመሪያ ፊደል ስሞል ማድረግ ትችላላችሁ፣ ችግር የለውም። ለምሳሌ እዚህ ጋር አንድ ምሳሌ ባሳያችሁ እኛ ብላችሁ የሆነ ነገር ለመጻፍ ብትፈልጉ ማለትም የአማርኛ ቋንቋ ሆኖ የእንግሊዝኛ ፊደል ተጠቅማችሁ ለመጻፍ ብትፈልጉ እንዴት እንደምጽፉ እዚህ ጋር ላሳያችሁ። ስለዚህ ኢ ከዛ ጂ ኤን ኤ እኛ የሚለው እንደዚህ ነው የምጽፉት አይደለ? እኛ። በጣም አሪፍ። እኛ የሚለውን ለመጻፍ ስትፈልጉ እኛ መጠቀማችሁ አይቀርም አይደለም? በጣም ብዙ ቦታ ላይ እኛ ፊደል ምናምን ትጠቀማላችሁ ስትጽፉ። ስለዚህ ያኔ እነኚህን ፊደላቶችን ማስታወስ አለባችሁ ማለት ነው። በጣም አሪፍ። ኦኬ። ስለዚህ ኘ ስትሉ ደግሞ ኘ አምስተኛይቷ ከመጀመሪያው ጋር ትመሳሰላለች። ጂ ኤን እ ትላላችሁ። ከዛ ስድስተኛይቷ ከሆነች ለምሳሌ እችን ፊደል ጂ እና ኤን ብቻ ነው የምትጠቀሙት። ዋናዋ ተነባቢዋ ስለሆነች ጂ እና ኤን ብቻ ትጠቀማላችሁ። መጨረሻ ላይ ደግሞ ኛው ብላችሁ ለመጻፍ ስትፈልጉ ጂ ኤን ኦ ብላችሁ ነው የምጽፉት ማለት ነው። በጣም አሪፍ። ኦኬ አሁን በዚህ በኩል ሶስት የሚሆኑትን እናያየናቸው ማለት ነው። ስለዚህ ሼ ቤተሰብ፣ ቼ ቤተሰብ እና ኘ ቤተሰብ ለመጻፍ ስትፈልጉ ከዚህ በኋላ ምንም ሳትቸገሩ እነኚህም በደንብ ተለማምዳችሁ መጻፍ ትችላላችሁ ማለት ነው። አሁን ደግሞ በቀጣይ ፔጅ ቀሪዎችን እንመለከታለን ማለት ነው። እዚህ ጋር የምንመለከታት ደግሞ መጀመሪያ ላይ ዤ የምንላት ፊደል ዡ ብለን በአማርኛ የምንቆጥራት ፊደል አለች አይደለ? እሷን ወደ እንግሊዝኛ ስንቀይር ደግሞ እንዴት እንደምንጽፋት ነው ማሳያችሁ። በጣም አሪፍ። ዤ ለማለት ስትፈልጉ ዘድ ኤች ኢ ዘድ ኤች ኢ አያችሁ። ስለዚህ ዘድ ኤች የምንላት ዋናዋ ተነባቢ ዘድ ኤች ናት። ስለዚህ ከዚህ በኋላ የምትቀይሩት ምንድን ነው? ዘድ ኤች የምትለዋን የስድስተኛዋን ፊደል ተጠቀማችሁ ከዛ በኋላ አናባቢዎቹን ትቀይራላችሁ ማለት ነው ቤተሰቦች። ስለዚህ አናባቢዎቹን ስትቀይሩ ደግሞ ለምሳሌ ዤ ለማለት ስፈልግ ኢ ነው የተጠቀምኩት፣ ዥ ስል ደግሞ ዩ ነው የተጠቀምኩት፣ ዢ ስል ደግሞ አይ ነው የሚጠቀመው፣ ዣ ከሆነ ኤ ነው የሚጠቀመው፣ ዤ ከሆነ ኢ፣ ዘድ ኤች ብቻ ከሆነች ዢ ናት። ስለዚህ መጨረሻ ላይ ደግሞ ኦ ነው የሚጠቀመው። ስለዚህ እነኝህን አናባቢዎቹን የቱ ጋር እንደምንጠቀማቸው በማየት በቀላሉ መረዳት ትችላላችሁ ማለት ነው። እነሱን አንዴ ከያዛችሁ በኋላ ሳትቸገሩ በራሳችሁ እየጻፋችሁ መለማመድ መሞከር ትችላላችሁ ማለት ነው ቤተሰቦች። ዤ ለማለት ዘድ ኤች ኢ ብለናል። ከዛ ደግሞ ዡ ለማለት ከፈለግን ዘድ ኤች ዩ፣ ዥ ለማለት ከፈለግን ደግሞ ዘድ ኤች አይ አደለ? ዥ ለማለት ከፈለግን ዘድ ኤች አይ። በጣም አሪፍ። ከዛ ደግሞ ዣ ስንል ደግሞ ቤተሰቦች እንዴት ነው የምንለው? ዘድ ኤች ኤ። በጣም አሪፍ። ዤ ስንል ደግሞ ዘድ ኤች ኢ ከመጀመሪያው ጋር ተመሳሳይ ናት ማለት ነው። ስለዚህ ስድስተኛይቷ ደግሞ ዋናው ተነባቢ ስለሆነች ዘድ ኤች ብቻ ነው የምንላት ማለት ነው። ከዛ ደግሞ መጨረሻ ላይ ያለችው ዦ ለማለት ዘድ ኤች ኦ። በጣም አሪፍ። ዦ ለማለት ዘድ ኤች ኦ። በጣም አሪፍ። ስለዚህ እዚህ ጋር ለምሳሌ እንደዚህ አይነት ነገሮችን ለመጻፍ ስትፈልጉ ይጠቅሟቸዋል ማለት ነው። ለምሳሌ በአማርኛ ዤ ተጠቅማችሁ የምትጽፉት አንድ ነገር ለምሳሌ ለመጻፍ ብትፈልጉ ለምሳሌ ይዤ ብላችሁ ለምሳሌ ይዤ ልምጣ ምናምን ብላችሁ የሆነ ነገር ለመጻፍ ስትፈልጉ ይዤ የሚለውን እንዴት ነው የምትጽፉት የሚለውን ላሳያችሁ። ይ ወይም ዋይ ፊደል እንደዚህ ትጽፉና ከዛ ዘድ ኤች ኤ እንደዚህ ከጻፋችሁ ይዤ ብላችሁ መጻፍ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ አያችሁ። ስለዚህ በዚህ ስለሚጠቅማችሁ ነው ማመጣላችሁ ማለት ነው። ደግሞ የሚያስቸግሩት ናቸው፣ ብዙ ጊዜ አይመጡም። እንደዚህ አይነት ነገሮችን በተደጋጋሚ ስለማትጠቀሟቸው አታስታውሷቸውም። ለዛ ነው ያመጣውላችሁ ማለት ነው። በጣም ይጠቅማችኋል። በደንብ አድርጋችሁ እንድትመለከቱ አበረታታችኋለሁ ማለት ነው። በጣም አሪፍ። አሁን ደግሞ ጬ ፊደል እንመለከታለን። በአማርኛ ጬ ነው የምንለው። ስለዚህ በአማርኛ ነው ጬ የሚል ድምፅ ያለው፣ በእንግሊዝኛ ግን ጬ የሚል ድምፅ የለውም። ቼ ብለን ነው የምናነበው። ስለዚህ እንዴት ነው የምናደርገው? ልክ ቼ ፊደል ላይ እንደተጠቀምነው ሲኤች እያደረገን ነው የምንጠቀመው ማለት ነው ቤተሰቦች። ለምሳሌ ምሳሌ ላሳያችሁና ጫልቱ ብላችሁ ለመጻፍ ብትፈልጉ በአማርኛ ከሆነ ጫ ፊደል ይሄኛውን ተጠቅመን ነው የምንጽፈው ጫልቱ ብለን ለመጻፍ። በእንግሊዝኛ ከሆነ ግን እንደዛ አይደለም። እንግሊዝኛ ከሆነ ኤች ኤ ኤል ት ዩ ብለን ነው የምንጽፈው ጫልቱ ብለን ለመጻፍ ስንፈልግ ማለት ነው ቤተሰቦች። ስለዚህ ጬ ቤተሰብም እንደ ቼ ነው የምናነበው ማለት ነው በእንግሊዝኛ። ስለዚህ እነሱን አንደ
እንመልከት ከመጀመሪያው ጀምረን። ስለዚህ ጬ ከሆነ ሲኤች ኢ እንላለን። ጩ ከሆነች ደግሞ ሲኤች ዩ እንላለን። ከዛ ደግሞ ጭ ከሆነች ሲኤች አይ እንላለን። ከዛ ደግሞ ጫ ከሆነች ደግሞ ቅድም አሁን ጫልቱ ብዬ የጻፍኳትን ሲኤች ኤ እንጠቀማለን። ጬ ከሆነች ደግሞ ሲኤች እንደ መጀመሪያው እንጠቀማለን። ከዛ ጭ ከሆነች ደግሞ ሲኤች አይ። በጣም አሪፍ። ከዛ ጮ ከሆነች ደግሞ ሲኤች ኦ ብለን ነው የምናነበው ማለት ነው ቤተሰቦቻችን። በጣም አሪፍ። ስለዚህ እንደዚህ አይነት ነገሮችን በቀላሉ ካወቃችሁ ፊደላቶችን በተለይ አማርኛ ከጨረሳችሁ በኋላ በእንግሊዝኛ ላይ የምትቸገሩት እናንተ ማንበብም መጻፍም መናገርም ሊሆን ይችላል የምትቸገሩት መማር የምትፈልጉት እኛ በቀላሉ እናንተን የምናስተምርበትን ሜቴድ አዘጋጅተንላችኋል ማለት ነው። ስለዚህ እየደወላችሁ በታች ባስቀመጥናችሁ ስልክ መመዝገብ መማር ትችላላችሁ ማለት ነው። ብዙ ተማሪዎች እኛ ጋር እየተማሩ ስለሚገኙ ከነሱ ጋር ተቀላቀላችሁ ኤክስፒሪየንስ እየወሰዳችሁ በግሩፕ መማር ትችላላችሁ። ካልሆነ ደግሞ ለብቻችሁም በግል የምናስተምራችሁ ነው የሚሆነው ማለት ነው። ስለዚህ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ ትችላላችሁ ማለት ነው። አሁን የመጨረሻኛይቷን ተመልክተን እናጠቃልላለን። የመጨረሻኛይቷ ደግሞ ማናት? ጼ የምንላት ፊደል ናት። ጼ አያችሁ፣ ጼ የሚባል ፊደል ደግሞ በእንግሊዘኛ የለውም። እንደ ጬ በእንግሊዘኛ ጼ የሚባል ፊደል ብዙም የለም። በእንግሊዘኛ እንዴት ነው ጼ የምለውን ማንበብ ሲፈልጉ እነሱ ዚ ብሎ ነው የሚያነቡት። ለምሳሌ ጽዮን ለማለት ከፈለጉ ዚዮን ምናምን ብሎ ነው የሚያነቡት ማለት ነው። ስለዚህ በአማርኛ ግን ስንጽፍ ለምሳሌ የሰው ስም ስንጽፍ ሊሆን ይችላል። እኛ የአንዳንድ ነገሮችን የእንግሊዘኛ ፊደል ተጠቅመን ለመጻፍ ስንሞክር ሊሆን ይችላል እንጠቀማለን። ስለዚህ ስለሚያግዙን እነሱን ማወቅ ስላለባችሁ ነው ያመጣሁላችሁ። ስለዚህ ጼ ለማለት ስትፈልጉ እንዴት ነው የምጽፉት? ቲኤስ ብላችሁ ነው የምትጀምሩት ማለት ነው። ቲኤስ ማለት ዋናዋ ተነባቢ ቲኤስ ስለሆነች እሷን ከጻፋችሁ በኋላ አናባቢዎችን እየጨመራችሁ ትሄዳላችሁ ማለት ነው። ለምሳሌ ቲኤስኢ ካላችሁ የመጀመሪያ ጼ ለማለት ፈልጋችሁ ነው ማለት ነው። ከዛ ደግሞ ቲኤስዩ ካላችሁ ጹ እንደማለት ነው። ከዛ ደግሞ ጽ ስትሉ ደግሞ ሶስተኛይቷ ጽ እችኛዋ ናት። ስለዚህ ቲኤስአይ ትላላችሁ። ጻ ከሆነች ደግሞ እንደዚች ቲኤስኤ ጻ፣ አራተኛዋ ጻ ናት። ስለዚህ ቲኤስኤ ትላላችሁ። አምስተኛይቷ ከሆነች ደግሞ ከአንደኛዋ ጋር ተመሳሳይ ነው የምትጠቀሙት። ከዛ ስድስተኛይቷ ደግሞ ዋናዋ ተነባቢ ስለሆነች ቲና ኤስ ብቻ ትጠቀማላችሁ ጽ ለማለት። ከዛ ደግሞ መጨረሻ ላይ አናባቢዋን ኦ ታደርጋላችሁ ማለት ነው። ስለዚህ ጾ ለማለት ስትፈልጉ ትኤስኦ። ለምሳሌ ጻፉ የሚለውን ለመጻፍ ብትፈልጉ ትኤስኤ ብላችሁ እንደዚህ ትጽፉና ከዛ ፉ ፊደል ጽፋችሁ ከዛ ዩ ጻፉ። አያችሁ፣ በዚህ መልክ ስለምጽፉ በጣም ያግዛችኋል ማለት ነው ቤተሰቦቻችን። እነኚህ በጣም አስፈላጊ የሆኑና እናንተ ደግሞ ሳትቸገሩ እንድትጽፉ የሚያደርጉ ናቸው ማለት ነው ቤተሰቦቻችን። ቅድምም እንዳልኳቸው መማር የምትፈልጉት እየደወላችሁ መመዝገብ ትችላላችሁ። ሌላም ጥያቄ ካላችሁ መጠየቅ ትችላላችሁ። ቪዲዮአችን ደግሞ ብዙ ሰው ጋር እንዲደርስ እናንተ ካያችሁ አይቀር ላይክ እያደረጋችሁ ከወጣችሁ ትጠቅሙናላችሁ ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆነ ትምህርት ነው ማለት ነው። እንደምትወዱት በጣም እርግጠኛ ነኝ። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።